አካውንታችንን ከፋይዳ ጋር በትክክል ኮኔክት አድርገናል። እንደምታዩት አካውንት ቫሪፋይድ፣ ናሽናል አይዲ ቫሪፋይድ፣ ኢንፎርሜሽን ቫሪፋይድ ብሎናል። ሰላም ቤተሰቦች፣ ዛሬ ውጭ ሀገር ሁናችሁ ፋይዳን ከባንካችሁ ጋር ለማስተሳሰር የተቸገራችሁ እና ኦቲፒ ሲላክ ለማይደርሳችሁ ሰዎች ምርጥ መፍትሄ እየላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። እሺ፣ ክሮም እንከፍታለን። ክሮም ከከፈትን በኋላ አብዛኛው ሲቢኢ አካውንት ያለው ስለሆነ የሲቢኢን እንዴት በቀላሉ ማስተካከል እንደምንችል አሳያችኋለሁ። ፋይዳ ሲቢኢ ወይም ደግሞ ሲቢኢ ፋይዳ ብለን ሰርች እናደርጋለን። ከዛ የሚመጣልን አማራጭ የመጀመሪያውን ሲቢኢ ፋይዳ ዶት ሲቢኢ ዳት ካም ዶት ኢቲ የሚለውን ታብ እናደርጋለን ወይም ደግሞ እንነካለን ማለት ነው። ትንሽ ፕሮሰስ አድርጎ ይከፍትልናል። እዚህ ላይ ደርሰናል። እዚህ ላይ እንደምታዩት ክፍት ቦታው ላይ አካውንታችንን እናስገባለን። የሲቢኢ አካውንታችንን አስገብተን እንደጨረስን ሁለት ኦፕሽኖች አሉት ከሱ በታች ኦቲፒ ባይ ኤስኤምኤስ እና ኦቲፒ ባይ ጂሜል። ጂሜል የምንጠቀመው መጀመሪያ ፋይዳ ስንመዘገብ ጂሜል አካውንት አታች አድርገን ከሆነ በጣም ምርጥ ነው። ምክንያቱም ውጭ ሀገር ላላችሁ ሰዎች በተለይ ኦቲፒ ስትነኩ የማይደርሳችሁ አንደኛው ኦፕሽን ኦቲፒ እንዲላክላችሁ በጂሜላችሁ አማካኝነት ይደርሳችኋል ማለት ነው። በፋይዳ ስትመዘግቡ በአታች ባደረጋችሁ ጂሜል አማካኝነት ይደርሳችኋል ማለት ነው። እና እኔ ማሳያችሁ ውጭ ሀገር ላላችሁ ሰዎች ፋይዳችንን ከአካውንታችን እንዴት በቀላሉ ማስተሳሰር የሚለውን ስለሆነ አካውንታችንን ካስገብተን ከጨረስን በኋላ ኦቲፒ ባይ ጂሜል የሚለውን እንነካለን ማለት ነው። ከዛ ኦቲፒያችንን በስልካችን ከተላከልን ከስልካችን ላይ አለዛ ደግሞ ከጂሜል አካውንታችን ላይ ኮፒ አድርገን ወደዚህ ብላንክ ስፔስ እናስገባለን ማለት ነው። ከዛ ቫሪፋይ ኦቲፒ የሚለውን መጫን ነው የሚጠበቅብን። ከዛ ትንሽ ሎድ ያደርግና ወደዚህ ገጽ ይመራናል። እዚህ ገጽ ላይ ሁለቱ ኦፕሽኖች አሉት። ከሁለቱ አንዱ ተጠቅመን ቫሪፋይ ማድረግ እንችላለን። አንደኛው የመጀመሪያው ገጽ ሎጊን ዊዝ ኦቲፒ ማለት ዳግመኛ ኦቲፒ ተልኮልን የምንገባበት ሲሆን፣ ሁለተኛው ደግሞ በአሻራ ሰጥተን የምንገባበት ኦፕሽን ነው። ግን ቀለል እንዲለን ሎጊን ዊዝ ኦቲፒ የሚለውን እንጠቀማለን ማለት ነው። ኦኬ፣ አሁን እዚህ ላይ ማስገባት የሚኖርብን መጀመሪያ ፋይዳ ስንመዘግብ ከሚላኩልን ቁጥሮች መካከል ኤፍኤኤን እና ኤፍሲኤን የሚባሉ ቁጥሮች አሉ። ኤፍኤኤን ነው እዚህ ላይ እንድናስገባ የሚፈልገው 16 ካራክተር አለው። እነሱን 16 ካራክተር ኮፒ አድርገን እዚህ ላይ እናስገባለን። ከዛ ጌት ኦቲፒ ዳግመኛ ኦቲፒ የሚላክልን ይሆናል። እነዛን ቁጥሮች 6 ካራክተሮች ወይም 6 ቁጥሮችን እዚህ ላይ እናስገባና ቫሪፋይ እንላለን ማለት ነው። ኦኬ፣ አሁን መጨረሻው ስቴፕ ላይ ደርሰናል። እነዚህ መረጃዎች ባንኩ ስለሚፈልጋቸው ስለዚህ ወደታች ወረድ ብለን አለው የምትለውን እንነካለን ማለት ነው። ኦኬ፣ በጣም አሪፍ። አሁን በትክክል አካውንታችንን ከፋይዳ ጋር በትክክል ኮኔክት አድርገናል። እንደምታዩት አካውንት ቫሪፋይድ፣ ናሽናል አይዲ ቫሪፋይድ፣ ኢንፎርሜሽን ቫሪፋይድ ብሎናል። ከዛ ወደታች ወረድ ብለን የመጨረሻው ስቴፕ የሚሆነው አክሴፕት ኤንድ አፕዴት የምትለውን አንዴ ብቻ መንካት ነው። እንደምታዩት በትክክል ጨርሰናል። በሌላ ቪዲዮ ዳግም እስከምንገናኝ ድረስ ቸር ቆዩ።